ሰላም እንደምን አላችሁ ድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ናሆም ነኝ ተመልሼ መጥቻለሁ። በዛሬ ቪዲዮ ላይ በስልካችሁ ብቻ የምትሰሯቸውን 3 ስራዎች እነግራችኋለሁ። ይህን ቪዲዮ እስከ መጨረሻው የተከታተለ ሰው በመጨረሻ ከ3ቱ አንዱን ስራዎች መርጦ በእርግጠኝነት በየወሩ ገቢ ማግኘት የሚችል ሰው ይሆናል። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ናሆም እባላለሁ። ኦንላይን ስራና ቴክኖሎጂ ላይ የምሰራበት ዩቲዩብ ቻናል ነው። ፕሊስ ዩቲዩብ ብዙ ቪዲዮዎችን ስላጠፋና ለሰዎች መድረስ ስላለበት ሁላችሁም ቪዲዮውን ሲጀምሩት በቅንነት ላይክ አድርጉት። ጥያቄ አስተያየትና ሀሳብ ካላችሁ ደግሞ ኮመንት ላይ አስቀምጡልኝ። ቀጥታ ወደ ቪዲዮ ገባለሁ። ምንም ማንዛዛት አያስፈልግም። ወደ ዋናው ሀሳብ ልግባ። በዛሬ ቪዲዮአችን ላይ 3 በስልካችሁ መስራት የሚችሏቸውን 3 ስራዎች ይዤላችሁ መጥቻለሁ። የመጀመሪያው ቲክቶክ ነው። አታሳልፉት፣ አትውጡ፣ በደንብ ስሙኝ። ቲክቶክ አካውንት እያሳደጉ መሸጥ የሚባል ስራ በጣም ብዙ ሰው እየሰራ ኢትዮጵያ ውስጥ ጥሩ ገንዘብ እስከ 50-60 ሺህ ብር በወር መስራት እየቻሉ ነው። ምንድነው ስራው ካላችሁኝ፣ ቲክቶክ አካውንት ትከፍታላችሁ ወይ 3 ወይ 4 ቲክቶክ አካውንት ትከፍቱና ያንን አካውንት ማሳደግ ጀምራላችሁ። እንዴት እናሳድግ ስላችሁ፣ በአጭር ጊዜ ቫይራል ሊወጡ የሚችሉ ኒቾችን በመጀመሪያ ትመርጣላችሁ። ከነዛ ውስጥ ቀልድ፣ ከዛ በተጨማሪ ደግሞ ሌላም ፈን ነገሮችን፣ የውጭ ሀገር ኮንቴንቶችን ከኢትዮጵያ ጋር እያደባለቃችሁ ሪአክት እያደረጋችሁ የሚሰሩ ፈን ነገሮችን ትፈጥራላችሁ። ከዛ በኋላ ኤዲት እያደረጋችሁ ቲክቶክ አካውንታችሁ ላይ ፖስት ታደረጋላችሁ። ቲክቶክ አካውንታችሁ ፎሎ ለማግኘት ቀልድ ከሆነ ሌላ የሚያስቅ ነገር ከሆነ የሰውን እይታ በተወሰነ ጊዜ ስቦ ማስቀረት የሚችል ከሆነ 10 ሺና 20 ሺህ ፎሎወር ለመግባት 2 ሳምንት ከዛም በላይ አይፈጅባችሁም። አብዛኛው ሰዎች 10 እና 20 ሺህ የሚያልፉት በዛ ነው። በ3 በ4 ቪዲዮ በሚሊዮን እይታዎችና ፎሎወሮችን ያገኛሉ። ከዛ በኋላ አካውንቱን ካሳደጋችሁ በኋላ ለድርጅቶች ወይም ስሙን ቀይረው መጠቀም ለሚፈልጉ ሰዎች በጥሩ ዋጋ ተነጋግራችሁ ትሸጣላችሁ። ይሄም ቲክቶክ አካውንትን አሳድጎ መሸጥ የሚባል ስራ ነው። ከዚህ በፊት ካልሰማችሁ ወይም ከዚህ በፊት ማታቁት ከሆነ ይሄ ስራ እንዳለ ልታቁት ይገባል። ቲክቶክ አካውንት ክሬት አድርጋችሁ አሳድጋችሁ መሸጥ ማለት ነው። ሁለተኛው ስራ ደግሞ በደንብ ተከታተሉኝ፣ ዩቲዩብ ቻናላችን አሳድጎ መሸጥ ነው። ዩቲዩብ ቻናል ክሬት ካደረጋችሁ በኋላ በሾርት ፎርምም ይሆናል በሎንግ ፎርም ይሆናል ቪዲዮዎችን አፕሎድ እያደረጋችሁ አካውንቱ ሞኔታይዝ ከሆነ የተሻለ ገንዘብ ያመጣል። እንዲሁም ደግሞ ሰብስክራይበር ብቻ ከሆነ ለሚፈልግ ሰው አሳድጋችሁ መሸጥ ትችላላችሁ። ታዲያ እንዴት ነው ዩቲዩብ እና ቲክቶክ ላይ በአጭር ጊዜ ታዋቂ መሆን የምንችለው ካላችሁ፣ ቁጭ ብላችሁ ማጥናት ብቻ ነው የሚፈልገው። ምን አይነት ኮንቴንት ብሰራ በአጭር ጊዜ ያድግልኛል የሚለውን ጥናት አድርጋችሁ መስራት ነው። ቲክቶክ ላይ እንዳልኳችሁ ቀልድ ቪዲዮዎችን ሪያክት ማድረግ፣ ከስር የሚስቅ ሰው ታደረጋላችሁ፣ ከላይ ቀልድ የሚናገረውን ታደረጉና ሁለቱን አገጣጥማችሁ ሪያክት ማድረግ። ጽሁፎችን መጠቀም፣ ለምሳሌ አባባሎችን፣ ሴት ልጅ እንዲካረገች፣ ወንድ ልጅ እንዲካረገች፣ 5 የስንፍና ምልክቶች ሰዎች እያነበቡ ጊዜ ሊፈጁ የሚችሉና ቁጭ ብለው ሊያነቡት የሚችል ነገሮችን ጽሁፎችን ማስገባት። ይህን ማድረግ ምን ይጠቅማቸዋል? ሰዎች ሙሉ ቪዲዮን እናንተን ካዩላቸው ቲክቶክም ዩቲዩብም ተወዳጅ ነው ብሎ ስለሚያስብ ለብዙ ሰዎች ሪኮመንድ ያደርገዋል። ሪኮመንድ ተደረገ ማለት ደግሞ ቪዲዮ ቫይራል ይወጣል። ቫይራል ከወጣ ደግሞ እይታና ገንዘብ መሰብሰብ ይችላል። ስለዚህ ይሄንን መስራት በአጭር ጊዜ ዩቲዩብ ላይ እይታ እንድታገኙ በጣም ይረዳችኋል ማለት ነው። ስለዚህ ቲክቶክ አካውንታችሁን ካሳደጋችሁ በኋላ ዩቲዩባችሁን ካሳደጋችሁ በኋላ ለሚፈልግ ሰው በመሸጥ ገቢ ማግኘት ትችላላችሁ። ለምሳሌ 3-4 የቲክቶክ አካውንት ካላችሁ አንደኛው ኒሽ ላይ ስለ ጤና ልታደረጉት ትችላላችሁ። የጤና አዳም 5 ጥቅሞች የምትል 10 ወይ 20 ሰከንድ ወይ 30 ሰከንድ ሰው እንዳይሰለች አድርጋችሁ መስራት ትችላላችሁ። አንዱ ላይ ፈን አድርጋችሁ መስራት ትችላላችሁ። ከዛ በተጨማሪ ደግሞ ስለ ቀልድ ደግሞ በአንደኛው አካውንት አድርጋችሁ 3-4 ኒቾችን 4 የቲክቶክ አካውንት ከፍታችሁ ቶሎ መስራት፣ አካውንቱ ያድጋል፣ መሸጥ ትችላላችሁ። እንደነገርኳችሁ ዩቲዩብንም በዚህ ወይ መስራት ትችላላችሁ። ጠንካራ ከሆናችሁ ሞኔታይዝ አድርጋችሁ የወር ገቢ መፍጠር ትችላላችሁ። አይኔ እያሳደግኩ ብቻ ነው መሸጥ የምችለው ካላችሁ እያሳደጋችሁ በመሸጥ ለቀጣይ ቢዝነሳችሁ የሚሆን ተቀማጭ ገንዘብ ወይም የምትሰሩበት ገንዘብ ማግኘት ትችላላችሁ። ሌላኛው ሶስተኛው ስራ ላይቴ እዚህ ጋር ወድቃ ነው። አንዴ ላይቴን እናስተካክለው። እሺ፣ ሌላኛው ተጨማሪው ስራ ምንድነው? ቴሌግራም አካውንት መክፈትና ቴሌግራም ቻናል ማሳደግ። ቴሌግራም አካውንት ከፍታችሁ ቴሌግራም ቻናል በማሳደግ 3 አይነት ገቢ ማግኘት ይችላላችሁ። የመጀመሪያው ራሱ ቴሌግራም በቶን የሚከፍላችሁ፣ እሱ ተጠቅማችሁ ገቢ ማግኘት ይችላላችሁ። ኦንላይን ስራዎችን እያስተዋወቃችሁ በሪፈራል ገቢ ማግኘት ይችላላችሁ። ሶስተኛው ደግሞ ከዌብሳይቶች ጋር ተነጋግራችሁ አድ ወይም ማስታወቂያ ቴሌግራም ቻናላችሁ ላይ እያስተዋወቃችሁ ገንዘብ መስራት ይችላላችሁ። ስለዚህ ቴሌግራም ቻናል ከፍታችሁ ብዙ ሰብስክራይበር ማግኘት ከቻላችሁ በዛም ገንዘብ መስራት ትችላላችሁ። ታዲያ ቴሌግራም ቻናሌን ከፍቼ እንዴት ላሳድግ ካላችሁ እጅግ በጣም ቀላል ነው። በመጀመሪያ ቴሌግራም አካውንት ክሬት ታደርጋላችሁ። ቴሌግራም ቻናል
በመቀጠል ቀጥታ ትሄዱና ቲክቶክ ላይ ቴሌግራም ቻናላችሁን ፕሮሞት ታደርጋላችሁ። የቲክቶክ ፕሮፋይላችሁ ላይ የቴሌግራም ሊንካችሁን በማስቀመጥ ቴሌግራም ቻናላችሁ በአጭር ጊዜ ቢውልድ እንዲያደርግ ማድረግ ትችላላችሁ። ስለዚህ ከነዚህ 3 ስራዎች መርጣችሁ አንዱን ጀምራችሁ መስራት ትችላላችሁ። እንደምታውቁት ኢትዮጵያ ውስጥ ከሚከፈለው የወር ደመወዝ ኦንላይን ላይ የሚሰራው ስራ የተሻለ ስለሆነ ከእናንተ የሚጠበቀው ከነዚህ 3 ስራዎች አንዱን ፒክ አድርጋችሁ ይሄ ስራ ይመቸኛል ብላችሁ ፖስት ማድረግ ትችላላችሁ፣ መጀመር ትችላላችሁ። ሌላኛው እነዚህ ስራዎች ስትሰሩ ትዕግስት ይጠይቃል። በአጭር ጊዜ ደግሞ ገንዘብ እንዲያመጣ ሳይሆን ጠንክራችሁ መስራት። በይበልጥ የቲክቶኩ በእርግጠኝነት ሲስተሙን ካወቃችሁ በአጭር ጊዜ አካውንቱ ያድጋል። እያመጣችሁ ሸጣላችሁ፣ ታሳድጋላችሁ፣ ትሸጣላችሁ። እንደዚህ በማድረግ የተወሰነ ገቢዎችን በወር 20 ሺህም 30 ሺህም ሜክ ማድረግ ትችላላችሁ። ስለዚህ እነዚህ ነገሮች ብትሰሩ በጣም ለእናንተ ጠቃሚ ነው። ትርፍ ጊዜያችሁ ላይ ቲክቶክ ላይ ከምታወጡ ለምሳሌ ባንክ ተቀጣሪ ወይ ሌላ ስራ ካላችሁ ቀን ስራችሁን ማታ ይሄን ስራ፣ ቀን ስራችሁ ማታ ይሄን ስራ እያደረጋችሁ እያፈራረቃችሁ በደንብ መስራት ትችላላችሁ። እነዚህን ስራዎችን ስትሰሩ ደግሞ ማወቅ ያለባችሁ ሰው በአጭር ጊዜ ላይ መጣ ስለሚችል የሰውን ፍላጎት በደንብ ማጥናት። ለምሳሌ ብዙ ሰው ቀልድ የሚያስደስተው ከሆነ ቀልድን በደንብ በእናንተ አካውንት ላይ መስራትና ቀልድን ተደጋጋሚ ሰው ላይ እንዲያስቅ አድርጋችሁ እየቆራረጣችሁ በመስራት ያንን ሰው በአጭር ጊዜ እንዲለምደው በማድረግ አካውንታችሁን ቫይራል ማውጣት ትችላላችሁ። በ100 ሺዎች ከሄደ ጥሩ ብር ይሸጣል። በ10 ሺዎችም ደግሞ ካደገ ሽጣችሁ የተወሰነ ሳንቲም ማግኘት ትችላላችሁ። በዛ ላይ ደግሞ አካውንቱንም ባሸጡት ጥቃቅን ፕሮሞሽንን በቲክቶክ ፔጃችሁ ላይ በመስራት ገንዘብ ማግኘት ትችላላችሁ። ስለዚህ ከነዚህ ስራዎች የቱ ተመቻችሁ? ለእናንተ ይቀለኛል ብላችሁ የምታስቡት ስራ የቱ ነው? ኮመንት ላይ አሳውቁኝ። ከዚህ በፊት ደግሞ የሰራችሁ ሰዎች ካላችሁ እሱንም ኮመንት ላይ ብጽፉልኝ ደስ ይለኛል። ከአሁን በኋላ እኔ በየጊዜው ብችል በየቀኑ አዳዲስ ስራዎችን ለእናንተ ሪኮመንድ አደርጋለሁ። እናንተም እንግዲህ አንዳንዶች በቀር ሌሎቻችሁ በጣም አሪፍ እና መልካም ምኞት ነው የምትሰጡኝ። ለዛ አመሰግናለሁ። የምትሳደቡ ደግሞ ሌላ ነገር የምታወሩ ካላችሁ ፕሊስ ሊቭ፣ ከዚህ መውጣት ትችላላችሁ። የማንንም ሰው ላይክ፣ የማንንም ሰው ሰብስክራይበር፣ የማንንም ሰው እይታ አልፈልግም። ስለዚህ መሳደቡን ትታችሁ አይ ይሄ ልጅ አልተመቸኝም ካላችሁ ብዙ የዩቲዩብ ቻናሎች አሉ፣ እነሱ ማየት ትችላላችሁ። ይሄ ልጅ የሚያቀርበው ነገር ይጠቅማል ወይም ብሰማው ልጠቀምበት እችላለሁ ካላችሁ ደግሞ ማየት ትችላላችሁ። ስለዚህ ምርጫው የእናንተ ነው። ማንንም ሰው አስገድደን እዚህ አናመጣም። ማንንም ሰው አስገድደን እዚህ ጋር አብረን እንድታዩ አናደርግም። ስለዚህ የእናንተ ምርጫ በመውሰድ የራሳችሁን ህይወት ማስተካከል ትችላላችሁ። ያው ይህን ስራ ማቀርብላችሁ በሚሊዮን ወይ በ2 ሚሊዮን ወይም በአጭር ጊዜ ሚሊዮነር ያደርጋችኋል ሳይሆን በትርፍ ጊዜ ጎን ለጎን ገንዘብ ብትሰሩበት ብዬ በማሰብ ነው ይህን ስራ እየሰጠኋችሁ ያለሁት ወይም ሪኮመንድ እያረኳችሁ ያለሁት። ስለዚህ እንደ ዋና ስራ አተያዙት፣ እንደ ሳይድ አስልይዛችሁ ጎን ለጎን ብትሞክሩት በጣም የተሻለ ነው። ጎን ለጎን ብታዩት ደግሞ ሊጠቅማችሁ ይችላል። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ከዚህ በፊት ለማታውቁኝ ናሆም እባላለሁ። ኦንላይን ስራና ቴክኖሎጂ ላይ የማውቀውን ነገር እሰራለሁ። ከ300 በላይ ቪዲዮዎችን ዩቲዩብ ያው ስትራይክ በመላክ እንዳጠፋ ስላደረገኝ ከእናንተ የሚጠበቀው ላይክና ሼር ማድረጉ የተለመደ ይሁን። አይረሳ። በቆንጆ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ።